የኢትዮጵያ የሰነደ መዋዕለ ንዋይ ገበያ ጥብቅ የግብይት መመሪያዎችን ሳይከተሉ ሳያከብሩ የተለያዩ የግብይት ትዕዛዞችን ለሚያስገቡ ለንዋይ የዳይሬክት ማርኬት አክሰስ ተጠቃሚ የካፒታል ገበያ ተሳታፊ አካላት ከሰሞኑ ጥብቅ የሆነ ማስጠንቀቂያን ስለመስጠቱ ነው የተሰማው። ሰላም የተወደዳችሁና የተከበራችሁ የብርሃን ፋይናንስ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበል እያልኩኝ በዛሬ ቪዲዮአችን የኢትዮጵያ የሰነደ መዋዕለ ንዋይ ገበያ የግብይት መመሪያዎችን ያልተከተሉ ያላከበሩ ደንበኞች ከዚህ በኋላ የንዋይ የቀጥታ የገበያ ክንውን አገልግሎት መብታቸውን ወይም ደግሞ ዳይሬክት ማርኬት አክሰሳቸውን የማቋረጥባቸው ይሆናል ሲል በብሮከሮቻችን በኩል ጥብቅ የሆነ ማስጠንቀቂያን አስተላልፏል። ይህንን ጥብቅ የሆነ ማስጠንቀቂያ ተከትሎ በርካቶች ይሄ ማስጠንቀቂያ ምን ነገሮችን ያካትታል ፕላስ ይሄ ማስጠንቀቂያ በቀጥታ እነማንን ይመለከታል ሲሉ ጥያቄዎችን ያነሳሉ። ስለሆነም ዛሬ ይህንን ጉዳይና ይህንን ጥያቄ መነሻ በማድረግ ዲቴይል በሆነ መልኩ አብረን ቆይታ የምናደርግ ይሆናል። ሁላችሁም እስከ ቪዲዮ ፍጻሜ ድረስ አብራችሁን የምትቆዩ እንዲሁም ደግሞ ለቻናሉ አዲስ ሆናችሁ ቻናሉን ሰብስክራይብ በማድረግ ተጨማሪ የሆኑ የፋይናንስ የኢንቨስትመንትና የካፒታል ማርኬት መረጃዎች ሲለቀቁ እንዲደርሷችሁ እንድታደርጉ በአክብሮት ለመጋበዝ እወዳለሁ። ሁላችንም የሽያጭም ይሁን የግዥ ትዕዛዞችን ከማስገባታችን በፊት ሶስት ጉዳዮችን በቅድሚያ ማረጋገጥ እንዳለብን እንደሚኖርብን የኢትዮጵያ የሰነደ መዋዕለ ንዋይ ገበያ የግብይት መመሪያ በሚገባ ያትታል። ስለሆነም ዛሬ እነዚህ ትዕዛዞችን ከማስገባታችን በፊት ሴት ከማድረጋችን በፊት በጥንቃቄ ልናያቸው የሚገቡ ሶስት ጉዳዮች እነማን እንደሆኑ አብረን ደረጃ በደረጃ የምናይ ይሆናል። ስለሆነም ሁላችሁም እስከ ቪዲዮ ፍጻሜ ድረስ አብራችሁኝ እንድትቆዩ በድጋሜ ጋብዛለሁ። አንደኛውና የመጀመሪያው ማስጠንቀቂያ የግዥ ትዕዛዞችን ከማስገባታችን በፊት በቂ የሆነ የመግዣ ገንዘብ መጠን ዋሌታችን ላይ ብሮከር አካውንታችን ላይ መኖሩን ማረጋገጥ እንዳለብን በጥብቅ አስጠንቅቋል። ማንም ሰው የግዥ ትዕዛዞችን ከማስገባቱ በፊት ግዥን ለመፈጸም የሚያበቃ በቂ የሆነ የገንዘብ መጠን በዋሌቱ በአካውንቱ መኖሩን ማረጋገጥ መቻል አለበት ማለት ነው። እዚህ ላይ የሚነሳው ትልቁ ጥያቄ በቂ የሚባል የገንዘብ መጠን ምን ያክል ነው የሚል ነው። በቂ የምንለው የገንዘብ መጠን ከሁኔታዎች ከጊዜ ሊለያይ ይችላል። ነገር ግን በቂ የሚባለውን የገንዘብ መጠን ለማስላት የግድ ኮንሲደር ልናደርጋቸው የሚገቡ ሁለት ነገሮች አሉ ማለት ነው። አንደኛውና የመጀመሪያው ቶታል ፐርቼዚንግ አማውንት እና ሁለተኛው ኮሚሽን ኤንድ ፊስ ነው። ስለዚህ በቂ የምንለው ገንዘብ በቂ ለመባል የግድ የምንገዛውን አክሲዮን የምንገዛበት ቶታል ፐርቼዚንግ አማውንት ሲደመር ያንን ግዢ በመግዛታችን ሂደት የምንከፍላቸው የደላላና የትራንዛክሽን ፊዎችን የሸፈነ ከሆነ ያ ገንዘብ ዋሌታችን ላይ ያለ ገንዘብ ምን ሊባል ይችላል ማለት ነው? በቂ ሊባል ይችላል። ያ በቂ የሆነ ገንዘብ ካለን የግዥ ትዕዛዛችንን በሚገባ ሴት ማድረግ ማስገባት እንችላለን ማለት ነው። ለምሳሌ ቶታል ፐርቼዚንግ አማውንት የምንለው አጠቃላይ ልንገዛ ያሰብነውን አክሲዮን ሲባዛ በአንዱ የአክሲዮን ዋጋ አድርገን የምናገኘው ግዥን ለመፈጸም የሚያስፈልገን የብር መጠን ምን ተብሎ ይጠራል? ቶታል ፐርቼዚንግ አማውንት ይባላል። ለምሳሌ አንድ የሆነ የካፒታል ገበያ ተሳታፊ አካል 50 የአዋሽ ባንክን አክሲዮኖች በ2500 ብር መግዛት ቢፈልግ ይሄ ሰው ምን ያክል ቶታል ፐርቼዚንግ አማውንት ያስፈልገዋል ማለት ነው? አጠቃላይ ሊገዛ የፈለገው 50 አክሲዮን ሲባዛ የአንዱ አክሲዮን ዋጋ 2500 ብር አድርገን 125,000 ብር እናገኛለን። ይሄ 125,000 ብር ምን ተብሎ ይጠራል? ቶታል ፐርቼዚንግ አማውንት ይባላል። ሲደመር ይህንን ግዢ ለመፈጸም በሚያደርገው ጥረት ውስጥ የሚከፍለው የደላላ ኮሚሽን እና የትራንዛክሽን ፊ ያለ
የደላላ ኮሚሽን እና የትራንዛክሽን ፊ በድምሩ የትራንዛክሽን ቫሊዩን 2.11% ይመዝናል። የደላላ ኮሚሽን እና የትራንዛክሽን ፊው ሲሰላ ደግሞ ስንት ይመጣል ማለት ነው? 125,000 ትራንዛክሽን ቫሊዩ ሲባዛ በ2.11% 2637 ብር ከ50 ሳንቲም ይመጣል። እነዚህ ሁለቱ ሲደመሩ አጠቃላይ ስንት ይመጣሉ? 127,637 ብር ከ50 ሳንቲም ይመጣል። ስለዚህ ይሄ 50 የአዋሽ ባንክ አክሲዮኖችን በ2500 ብር መግዛት የፈለገ ሰው 50 አክሲዮኖችን ከአዋሽ ባንክ በ2500 ብር ለመግዛት የግዥ ትዕዛዝ ከማስገባቱ በፊት ሴት ከማድረጉ በፊት አካውንቱ ላይ 127,637 ብር ከ50 ሳንቲም መኖሩን ማረጋገጥ እርግጠኛ መሆን ይጠበቅበታል ማለት ነው። ይሄ ገንዘብ አካውንቱ ላይ ከሌለ ይህንን የግዥ ትዕዛዝ ማስገባት የለበትም። ይሄ ገንዘብ ደግሞ አካውንቱ ላይ ካለ ይህንን የግዥ ትዕዛዝ ማስገባት ይችላል ማለት ነው። አንደኛውና የመጀመሪያው ማስጠንቀቂያ፣ ስለዚህ የግዥ ትዕዛዞችን ከማስገባታችን በፊት በቂ የሆነ የገንዘብ መጠን ዋሌታችን ላይ ብሮከር አካውንታችን ላይ መኖሩን ማረጋገጥ መቻል ነው ማለት ነው። ሌላውና ሁለተኛው ማስጠንቀቂያ የሽያጭ ትዕዛዝ ከማስገባታችን በፊት በቂ የሆነ ሊሸጥ የሚችል አክሲዮን ስለመኖራችን እርግጠኞች መሆን መቻል እንዳለብን ያስጠነቅቃል። ያ ማለት ማናችንም ቢሆን የሌለንን አክሲዮን ለመሸጥ የሽያጭ ትዕዛዞችን ማስገባት መቻል የለብንም። ማንም ሰው የሽያጭ ትዕዛዝ ማስገባት መቻል ያለበት ባለው ሰነድ ልክ መሆን እንዳለበት መረዳት መቻል አለብን። በቂ የሆነ የሚሸጥ አክሲዮን ሳይኖረን የሽያጭ ትዕዛዞችን ማስገባት መቻል የለብንም። ለምሳሌ 50 አክሲዮኖችን ለመሸጥ ስናስብ የሽያጭ ትዕዛዝን ከማስገባታችን በፊት ሪሊ ለሽያጭ ብቁ የሆነ 50 አክሲዮን አለኝ ወይ ብለን መፈተሽ ማረጋገጥ ይጠበቅብናል። እርግጠኞች ከሆን በቀጥታ የሽያጭ ትዕዛዝን ማስገባት እንችላለን። ነገር ግን ለሽያጭ ብቁ ያልሆነ 50 አክሲዮኖችን ይዘን የሽያጭ ትዕዛዝን ግን ማስገባት መቻል የለብንም። ይሄ ለቅጣት ሊዳርገን እንደሚችል መረዳት ይኖርብናል። ለሽያጭ ብቁ የሚባል አክሲዮን መቼ ነው? ከገዛ ነው ቢያንስ 3 ቀን ያለፈው መሆን መቻል አለበት። ቢኮዝ በኢትዮጵያ ሰነደ ሙዓለ ንዋይ ገበያ ሴትልመንት ዊንዶ T+2 ነው። ስለዚህ አንድ ትሬድ ዴይ ሲደመር አዲሽናል 2 ቢዝነስ ዴቶች ለሴትልመንት ያስፈልጋሉ። ዜን አክሲዮኑ መሸጥ የሚጀምረው በስንተኛው ቀን ይሆናል ማለት ነው? በ3ኛው ይሆናል ማለት ነው። ስለዚህ ከዚህ ቀን በፊት ምንም እንኳን አክሲዮኑን ብንገዛው መሸጥ እንደማንችል መረዳት ማወቅ ይኖርብናል። በዛም የሽያጭ ትዕዛዞችን ከማስገባት መቆጠብ ጠቃሚ እንደሆነ ልንረዳ ይገባል ማለት ነው። ለምሳሌ ዛሬ የገዛሁት 50 አክሲዮን ቢኖር ይህንን 50 አክሲዮን ነገ መሸጥ እንደማልችል ከነገ ወዳ መሸጥ እንደማልችል መረዳት መቻል አለብኝ ማለት ነው። ይሄ አክሲዮን መቼ ነው ለሽያጭ ብቁ የሚሆነው ማለት ነው? እንግዲህ ከ3 ቀን በኋላ እንደሆነ መረዳት መቻል አለብን ማለት ነው። በዛ መልኩ የአክሲዮን ሽያጭ ትዕዛዞችን ስናስገባ መጀመሪያ ለሽያጭ ብቁ የሆኑ በቂ አክሲዮኖችን መያዛችንን እርግጠኞች መሆን ይኖርብናል፣ ማረጋገጥ ይኖርብናል ማለት ነው። ይህንን ሳናረጋግጥ ምንም አይነት የሽያጭ ትዕዛዞችን ማስገባት ሴት ማድረግ ፈጽሞ የማይመከር መሆኑን ሁላችንም ልናቅ ልንረዳ ይገባል ማለት ነው። ሶስተኛውና ሌላኛው የኢትዮጵያ ሰነደ ሙዓለ ንዋይ ጥብቅ ማስጠንቀቂያ የግዥም ሆነ የሽያጭ ትዕዛዞቻችን አንድ ጊዜ ካስገባን በኋላ ያስገባነው ትዕዛዝ በሲስተሙ ካልታየን በድጋሜ አዲስ ትዕዛዝን ከማስገባታችን በፊት ሁላችንም መጀመሪያ ማረጋገጥ እንዳለብን በጥብቅ ያስጠነቅቃል።
ይሄ እንግዲህ ለምንድነው ከተባለ ዱፕሊኬት የሆኑ ኦርደሮችን አቮይድ ለማድረግ ነው። ቢኮዝ በርካታ ዱፕሊኬት ኦርደሮችን የምናደርግ ከሆነ ምናልባትም ለምሳሌ ግዥ ከሆነ 50 አክሲዮኖችን መግዛት ፈልገን ከሆነ 50 አክሲዮን ማስገዛት የሚችል በቂ የሚባል ገንዘብ ዋሌታችን ላይ ስለመኖሩ እርግጠኛ ልንሆን እንችላለን። ነገር ግን ሲስተሙ ላይ አልታየንም በሚል ኢሚዲየትሊ መልሰን ብናዘው አጠቃላይ ሲስተሙ ላይ 100 እንዳዘዝን ይቆጠራል። 100 ማስገዛት የሚችል ደግሞ ባላንስ ዋሌታችን ላይ ከሌለ ይሄ በስህተት የተደረገ የግዥ ትዕዛዝ ሊሆን የሚችልበት እድል ይኖራል ማለት ነው። ሽያጭም ዘሴም ነው። ለምሳሌ 50 አክሲዮኖችን መሸጥ አስበን ኦርደር አደረግ፣ ነገር ግን ሲስተሙ ላይ አላየነውም በሚል ኢሚዲየትሊ ተመልሰን 50 አክሲዮኖችን መልሰን ብናዝ እና ምናልባትም ይሄ ዳብል ካውንት ቢደረግ ትዕዛዛችን ዱፕሊኬት ቢሆን እና እኛ ደግሞ 100 አክሲዮኖችን ሆልድ ካላደረግ ምናልባትም የሌለንን አክሲዮን ለመሸጥ ሙከራ እያደረግን እንደሆነ ሊቆጠርብን እንደሚችል ይህም ለቅጣት ሊዳርገን እንደሚችል ልንረዳ ልናቅ ይገባናል ማለት ነው። የግዥም ይሁን የሽያጭ ትዕዛዞችን አዘን ሲስተሙ ላይ ካልታየን ኢሚዲየትሊ ደግመን ከማዘዛችን በፊት ብሮከሮቻችንን መጀመሪያ ደውለን ኮንታክት ማድረግና ትዕዛዛችን መድረስ አለመድረሱን ማረጋገጥ መቻል አለብን። ትዕዛዛችን ካልደረሰ ወይም መልሰን ማዘዝ እንችላለን። ነገር ግን ትዕዛዛችን መድረስና አለመድረሱን ሳናረጋግጥ ደግመን የምናዝ ከሆነ ለዱፕሊኬት ኦርደር ያጋልጠናል። ይሄ ዱፕሊኬት ኦርደር ደግሞ ምናልባትም እንዳልኩት ካረጋገጥነው በላይ የሆነና ትዕዛዛችን ፎልስ የሆነ ጥብቅ የሆነ የግብይት መመሪያዎችን ሳንከተል የምንንቀሳቀስ የገበያ ተሳታፊ አካላት ያደርገንና ለቅጣት ሊዳርገን እንደሚችል መረዳት ማወቅ እጅግ ጠቃሚ ነው ማለት ነው። እነዚህን 3 ዋና ዋና የኢትዮጵያ የሰነደ መዋዕለ ንዋይ ገበያ ጥብቅ ማስጠንቀቂያዎች በሚገባ በመረዳት የሰነደ መዋዕለ ንዋይ ገበያ ተሳትፏችንን ውጤታማ ማድረግ በእጅጉ የሚመከር እንደሆነ ለመግለጽ እወዳለሁ። ምናልባት ቪዲዮው መረጃ ሰጥቷችሁ ከነበር አስተማሪ ከነበር ላይክ እንድታረጉት ሼር እንድታረጉት እንዲሁም ደግሞ ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ተጨማሪ የሆኑ የፋይናንስ ኢንቨስትመንት እና የካፒታል ማርኬት መረጃዎች ሲለቀቁ እንዲደርሷችሁ እንድታደርጉ በአክብሮት ለመጋበዝ እወዳለሁ። አመሰግናለሁ።